ዛሬ እዚህ ቲክቶክ መንደር ላይ ያየሁትን የሩዝ ማባያ ሶስ ሞክሬው በጣም ስለወደድኩት ለምን ለእናንተ ማላሳያችሁም ብዬ ነው። መሰራት የነበረበት በጣም በቀጫጭኑ ቃሪያ ነበረ በትናንሾቹ። እኔ ግን ስፓይሲ ነገር ስለማልችል ስለሚያቃጥለኝ ባለኝ በኖርማሉ ቃሪያ ነው ያደረኩት። እንደምታዩት መጀመሪያ በዘይት ትንሽዬ ቃሪያችሁን ጠበስ ጠበስ ታደርጋላችሁ። ትናንሹን ቃሪያ ቢሆን በጣም የተሻለ ነው ብለዋል። እንግዲህ ከዛን እሱን አውጥታችሁ ደግሞ ነጭ ሽንኩርትና ዝንጅብላችሁን ጠበስ ጠበስ ታደርጉታላችሁ ማለት ነው። ትናንሽ ነው ያደረኩት እኔ ለሙከራ ስለነበረ። ከዛን እዛው ዘይት ላይ ደግሞ ሽንኩርትና ቲማቲማችሁን ጎረድ ጎረድ አድርጋችሁ በትላልቁ ማለት ነው ትጠብሱታላችሁ። እዛው ዘይት ላይ ተጨምሩና ማለት ነው። እንደን እሱ ትንሽ ጠበስ ጠበስ ካደረጋችሁ በኋላ ያላችሁን አይነትኛውንም ቅመም መከለሻ፣ ኮረሪማ፣ ቆንደ በርበሬ፣ ሎሚ፣ ገውዝ፣ ጨው እና በቃ ያላችሁን እኔ እነዚህን የተጠቀምኩት ታደርጉበትና ትንሽ ካዋሃዳችሁት በኋላ ከእንትናችሁ ጋር ቲማቲምና ሽንኩርቱ ጋር ታወጡታላችሁ ማለት ነው። ከዛን አውጥታችሁ መፍጫችሁ ውስጥ ከታችሁ ትንሽ ውሃ ጠባርጋችሁ እንዲፈጭላችሁ አድርጋችሁ ማለት ነው ትፈጩታላችሁ። የፈለጋችሁትን አይነት ውፍረት ላይ ኮንሲስተንሲ ላይ ሲደርስ ታቆሙታላችሁ። በጣም ስለወደድኩት ነው። ቤትም በጣም ወደውታል። ሞክሩት። ላላያችሁት ሼር ላደርግላችሁ ብዬ ነው። በጣም የተመቸኝ። በትናንሹ ቃሪያ ከሆነ ደግሞ በጣም የበለጠ አሪፍ ነው ተብሏል። ሞክሩት።